አገር ሰላም ብዬ ለጥባልኩበት ባለቤት አሁን ደውሎ ራት ማዘርጋነን ተዘጋጃለ። እንግዲህ ወደ አማቾቼ ቤት ለመሄድ አብረን እንዘጋጅ። አማቾቼ ሜካፕ አይወዱም፣ ስለዚህ የማያስታውቅ ኑድ የሆነ ሜካፕ እንሰራለን። አማቾቼ ያለ ሜካፕ አይተውኝ አያውቁም፣ ደግሞ ሜካፕ ምን እንደምቀባ ጭራሽ አያውቁም። ለማንኛውም ይሄ ቪዲዮ እንዳይደርሳቸው ሼር እንዳታረጉ። ባለቤቴ 6 እህቶች ነው ያሉት። ሜካፔ በጣም በጥንቃቄ መሰራት አለበት። እንደውም በስሱ ከኳልኩ በኋላ ፊቴን ፕሪፕ ወደ ማድረግ ነበር የገባሁት። እዚህ ጋር እንደምታዩት ዳርክ ስፖቶችን እንዳለ በከለር ኮሬክተር ሻግ እያረኩ ነው። ከዛ ፋውንዴሽን እንደዚህ ተቀባውና አፍንጫዬን ቀጥ ማድረግ ነው የጀመርኩት። አማቾቼ እንግዲህ እስከዛሬ ጎራዳ መሆኔን ካላወቃችሁ ይቅርታ፣ ጎራዳ ነኝ። ከዛ እንደዚህ ቆንጆ አድርጌ ሜካፔን አስተካከልኩኝና ሴቲንግ ስፕሬይ ለመቀባት ነው የሄድኩት። ሴቲንግ ስፕሬይ ባይዘ በጣም ወሳኝ ነገር ነው። በዛ ላይ ማዘር ክፍ ራሱ ቢያደርጉኝ ነጠላቸው ላይ ሜካፔ ጭራሽ እንዳይለቅ ነው የሚያደርገው። ፋይናሊ እንግዲህ እንደዚህ ቆንጆ ናቹራል ሉክ ያለው ሜካፕ ሰርቼ ጨርሻለሁ። ይሁን አላምርም? በስመ ጉድፈላ ችግር ተፈጥሯል። ይኸው ጥርሴ እንዴት እንደሚያስጠላ። ለዚህ ችግር መፍትሄ ለመፈለግ ቀጥታ ሰሚት ፍየል ቤት ወደሚገኘው ዶክተር አቤል የጥርስ ሕክምና ነበር ያመራው። ወደ ውስጥ እንደገባውም ያለውበትን አሳሳቢ ጉዳይ አማክሪያቸው በፍጥነት እንግዲህ ጥርሴን ውብ አድርገውታል። እናንተም ለየትኛውም የጥርስ ችግሮቻችሁ እነሱን ቼክ ሳታደርጉ እንዳትወስኑ። አካውንታቸውን ከስር ሜንሽን አድርጌላችኋለሁ። እወዳችኋለሁ። ባይ